ሞጣ ቀራኒዮ እዚህ ስቱዲዮ ይገኛል። 3 ጥያቄዎችን አዘጋጅቼልሃለሁ፣ ትመልሳለህ። ኦርጋናይዘር እኛ ምን ከብዶን ሰይፉ እንመልሰዋለን። የመጀመሪያው ጥያቄ ወተት በእንግሊዘኛ ምንድን ነው? እንዴት እንደዚህ አይነት ቀላል ጥያቄ ይጠይቀኛል ሰይፉ? ወተት በእንግሊዘኛ ሚልክ ነው። በጣም ጥሩ። እሺ እርጎ በእንግሊዘኛ ምንድን ነው? እርጎ በእንግሊዘኛ ሚልክ ነው። ሚልክ። እሺ አሬራ በእንግሊዘኛ ምን ሊሆን ነው ታዲያ? አሬራ በእንግሊዘኛ አጼ ምኒልክ ነው። ፖሊስ ክፈት። ምን ፈለግ? ልናወራ እንፈልጋለን። መጥሪያ ያላችሁ? የለንም አልያዝንም፣ ግን አንዴ ወጣ እስኪ ልናወራ እንፈልጋለን። ማውራት አልፈልግም። ስንት ሆናችሁ ነው የመጣችሁት? 2 ሆነን የመጣ ነው ጌታዬ። ታዲያ ማውራት ከፈለጋችሁ እርስ በርስ አታወሩም እንዴ? እሺ ተማሪዎች፣ ካርኖት ሳይክል ላይ ቴምፕሬቸር ሲጨምር ፕሬሸር ኢንክሪዝ ነው ዲክሪዝ ነው የሚያደርገው? ምን ኢንክሪዝ? ምን አላችሁኝ? ጤና ይስጥልኝ የኢትዮጵያ ንግድ ባንክ፣ እባክዎ ምን ልርዳዎት? ሄሎ የኔ መቤት፣ የኤቲኤም ካርድ ነበረኝ ግን ማሽኑ እየተፋ ገንዘብ ማውጣት አልቻልኩ። ምናልባት ገንዘብ አልቆ እንዳይሆን የአካውንት ቁጥሩን ይስጡኝና ቼክ ላድርግሎት። አረ የኔ መቤት ብዙ ብር ነው ያለኝ። ካልሽ ቁጥሩን ልንገርሽ 10 28 27 96 23። ልክ ኖት ጌታዬ፣ ብር አለው። ካርዱ ላይ የተጫጫረ ወይም የተሰነጠቀ ነገር ካለው እንቢ ይላል። ወይ መሰንጠቅ! ከትናንት ወዲያ እኮ ነው ካርዱን የተቀበልኩት። አይደለም ጭረት ነጥብ የለውም። ምናልባት እርጥበት ነገር ነክቶቦት ይሆን? ውሃ እንዳይገባበትማ ነው ላምኔት ላስቲክ ግጥም አድርጌ ያስለበድኩበት። በዚህ የሥራና የምርት ጊዜ ግን እዚህ በረሃ ውስጥ ምን ትሰራለህ? አንዳንድ ነገሮችን ማብራራት ይከብዳል ጌታው። ወዳጄ ምን ሆነ ነው ንገረኝ፣ ሲያወሩት ይቀላል። እሺ ካልክ ይሄውልህ ዛሬ ጠዋት ተነስቼ ግብርና በብድር የሰጠንን ነጯን ላም እያለብኩ ነበር። አንድ ዕቃ እንደሞላው ግራ እግሯን አንስታ የታለበውን በሙሉ ደፋችሁ። እሺ ግን እኮ ይሄ ከቤት ወጥተህ እንድትሰልል አያደርግህም። አንዳንድ ነገሮችን ማብራራት ይከብዳል። እሺ ከዛስ ምን ተፈጠረ? ከዛ ያው ግራ እግሯን ከአንዱ ቋሚ ጋር አሰርኩት። ከዛማ ድጋሜ ተቀምጬ ማለብ ጀመርኩ። በሌላ ዕቃ ሞልቼ እንደጨረስኩ ቀኝ እግሯን አንስታ ድጋሜ የሞላሁትን ወተት ደፋችሁ። እንዴ በድጋሚ? አንዳንድ ነገሮች ማብራራት ይከብዳሉ ጌታው። ከዛስ ምን አደረክ? ያው ከዛ በጣም ተማርሬ ቀኝ እግሯን ከሌላ ቋሚ ጋር አሰሬ ማለብ ጀመርኩ። የሚያሳዝነው ይቺ የተረገመች ላም ይሄኛውም በጥንቃቄ እንደጨረስኩ በጭራዋ ደፋችሁ። ያሳዝናል በእውነቱ። አንዳንድ ነገሮች ማብራራት ይከብዳሉ ጌታው። ከዛስ ቆይ መጨረሻውን ንገረኛ። ከዛማ ሌላ ገመድ ፈልጌ ስላጣው ቀበቶዬን ፈታውና ጭራዋን ወደ ላይ፣ ያው ቀደም እንዳልኩ እግሯና እግሯ ወዛና እዚህ አስሬ ጭራዋን ወደ ላይ አስሬ እያለው ቀበቶዬን ስለፈታሁት ሱሬ ወለቀ። በዚያች ቅጽበት ይገርማል፣ በዚያች ቅጽበት ሚስቴ ከእናቷ ጋር ወደ ግቢው ገባች። ካስትል ዊስትል። ኧረ እባክህ አንተ ሰውዬ ቲ ሳይለንት ናት ትዋጣለች። ካስል በል። እሺ ካስል ዊስል ሞርትጌጅ። ኧረ እባክህ ቲ ትዋጣለች። እሺ ሞርጌጅ ኦሜኦ ፖኤኦ ኢ ኦአል። ታመህ ነው የመጣኸው? አይ ድኜ ለምስክርነት ነው የመጣሁት። ያየኝ አይደል? አይ በቃ ታይፈድና ታይፈስ እንዴ ዛፍ ላይ ተፈንክቼ እኮ ነው። ከኔ በላይ ታውቃለህ ወይ? ራስህን አክም። ታይፈድና ታይፈስ ነው አልኩ በቃ። እንዴት ነሽ? ደህና ነኝ። በሰላም ነው የፈለግሽኝ? አንድ ነገር እንድታደርግልኝ ፈልጌ ነበር። ምን? እንዴት መናገር እንዳለብኝ አላውቅም። በጣም አፍራለሁ።
ምናልባት እምቢ ብትለኝ እንኳን ውርደቱን ሳስበው ምንም የሚያስጨንቅሽ ነገር መኖር የለበትም። የምትፈልጊውን ማንኛውንም ነገር በደስታ አድርጋለሁ። ባሌ ለስራ ወደ ክፍለ ሀገር ከሄደ 3 ሳምንት መሆኑን ታውቃለህ አይደል? አዎ አውቃለሁ። እና እሱ በዚህ እያለ አንድ ሰነፍ የሆነበት ነገር አለ። እሺ ቀጥይ። አንተ ደግሞ አለ አይደል ዝም ብዬ ሳይህ ከሱ የምትሻል ይመስለኛል። እውነት ብለሻል። ትክክለኛ ሰው ጋር ነው የመጣሽው። እና ልጠይቅህ አታሳፍረኝም? በጭራሽ የኔ ውድ። አንቺ ዝግጁ ከሆንሽ እኔም ዝግጁ ነኝ። በፍጹም አላሳፍርሽም። ጠይቂኝ። ለመልካምነትህ በጣም አመሰግናለሁ። እዛ ጋር ያሉትን እንጨቶች ትፈልጥልኛለህ? አካካም ብሬ ይሄን ምን ብሎ ነው የምታነበው? ቀላል ነው። ሙን ነው የሚለው። ሙን? አሃ ሙን። አዎ 2 ኦ ስላለው ሙን ነው የሚባለው። ታዲያ ይሄ ሙን ከሆነ ይሄ ዱር ነው ማለት ነው? ይሄኛው እንኳን 2 ኦ ነው ግን ዶር ነው የሚለው። እሺ ይሄኛው 2 ኦ ኖሮ ዶር ከሆነ ይሄኛው 1 ኦ ነው ያለው። ምን ሊሆን ነው? እሱ እንኳን ፎር ነው መሃል ላይ 1 ኦ ስላለው ማለት ነው። ይሄ ፎር ነው። እሺ ይሄኛው ምን ሊሆን ነው ታዲያ? እሱም ፎር ነው። ይሄ ፎር ነው። እንዴት ነው ይሄ ሁለቱም ፎር ሊሆን የሚችለው? ያው መሃል ላይ ያለው ኦ ነው ግን ያኛውም ኦ ነው በሚለው እንወስዳለን። በቃ ያው ፎር ነው፣ ይሄም ፎር ነው። እሺ ችግር የለውም። ይሄ ፎር ከሆነ ይሄ ፎር ነው ማለት ነው የሚሆነው። እሱ እንኳን ምን ልትል ነው? ልትሸውዳኝ ነው? ይሄ ፎር ከሆነ ይሄ ፎር ነው የሚሆነው። ፎር የሥራ መልቀቂያ ያፈልጋሉ። በቃ ጥቁር ከለበሰው ጎን ያለው ቢጫ የለበሰው ወጣት ልጄ ነው። ባለ አቅም ሙሉ ከለላ ስጠው። ሄሎ፣ አይሰማም? ኢትዮጵያ ውስጥ ካሉ ሹፌሮች በሙሉ እኔ የምበልጥ ነው የሚመስለኝ። ሁሌ በዚህ በኩል ሳልፍ ደስ እያለኝ ነው። እንዴ አሁን እዚህ ጋር ፍሬም መያዝ አለብኝ። እንዴ ፍሬኑ አይሰራም። በቃ ሞተ። ሱፐርማን መጥቻለሁ። በቃ እንኳን ደስ አላችሁ፣ ሱፐርማን ያድነናል። ይሄን ቪዲዮ ዩቲዩብ ላይ ብለቀው በጣም ብዙ ሚሊዮን ቪው ነው የማገኘው። እስቲ እንልቀቀው። እንዴ በአጭር ጊዜ ውስጥ ብቻ የሁሉ ሚሊዮን ቪው። አቦ በቃ ከዚህ በኋላ ብዙ ብር ነው የማገኘው። እሺ ተማሪዎች፣ ዛሬ የምንማረው ስለ መቀነስ ነው። እስቲ ዶዩ ለምሳሌ አባት 2500 ብር ደሞዝ ወስዶ ለእናት ግማሹን ብር ቢሰጣት ስንት ይኖረዋል? የልብ ድካምና የደም ግፊት ይኖረዋል። ተማሪ ሳሙኤል መንግስቱ። አቤት ቲቸር። ትላንት አልመጣም ነበር? አዎ ቲቸር፣ ትንሽ አሞኝ አልመጣሁም ነበር። 6 ፋይናል ኤግዛም እና 4 ሞዴል 23 ኪዩዝ አምልጧል። ለሁሉም 20 ማርክ ቦነስ ተሰጥቶ ነበር። ያሳዝናል። 7ቱም ፔሪድ ስፖርት ነበር። በዛ ላይ ኮምፒውተር ራሱ በየክላሱ ተበትኖ ነበር። ወደ ቤታቸውም የወሰዱም ነበሩ፣ የመለሱም አሉ። ማስ አስተማሪ ሁኜ ነበር የምታቀኝ። አሁን ደግሞ ዳይሬክተር ሁኛለሁ። የቀድሞ ዳይሬክተር ጥበቃ ሆኗል እና እሱን ምክንያት በማድረግ ክፍያ ጨምሬያለሁ። እሱም ብቻ ሳይሆን ከአሁን በኋላ ስትመጡ በዩኒፎርም ሳይሆን በክት ልብስ ነው የምትመጡት። ተባራል። መንፈልገው እሱ ነበር። ተባራል። በዚህ ስርዓት ነው የምንቀጥለው። አመሰግናለሁ። መንገድ ላይ ሽንት ትንሽራለህ። አንተ እዚህ ወደ ሱሪ ውስጥ አስገባ። እሺ ጌታዬ፣ ይቅርታ በጣም ይቅርታ ጌታዬ። ሁለተኛ ሲሰፈር እንዳላያችሁ ሂዱ። ከዚያው ፖሊሱን ሸወድኩት። ምን አርገ? እኔ ወደ ሱሪ ውስጥ ከተትኩ እንጂ መሽናቴን አላቆምኩም። ወተቂየ ደሞዝ እንዲጨመርልኝ እፈልጋለሁ። የምን አባሽ ደሞዝ ነው? ደሞዝ እንዲጨመርልኝ 3 ምክንያት አለኝ። የመጀመሪያው ምንድን ነው? ምግብ ስሰራ አንቺ ስለምሻል። ማን ነገረሽ? ባልሽ። እሺ እባክሽ። ሁለተኛውስ? እቃ ሳጥብ አንቺ ስለምሻል። ወይ ጉድ! ይሄንንስ ማን ነገረሽ? ባልሽ። ሶስተኛውስ ምንድነው? አልጋ ላይ አንቺ ስለምሻል። ይሄንንም እሱ ነው የነገረሽ? አይደለም፣
ሹፌርሽ ነው የነገረኝ። በቃ ድምፅሽ ቀንሽ ይጨመርልሻል። ፈጣሪ ሆይ እባክህ ስማኝ እባክህ። ልጄ ሆይ ምን ነው? ምን ተፈጠረ? አንተ ሆነ ፈጣሪ አንድ ጥያቄ ልጠይቅ ነበር። እሺ ጠይቀኝ ልጄ። 1 ሚሊዮን ዓመት በአንተ ስንት ነው? ለኔ 1 ሚሊዮን ዓመት እንደ ደቂቃ ነው። እሺ 1 ሚሊዮን ብርስ? 1 ሚሊዮን ብር ለኔ እንደ ሳንቲም ነው ልጄ። እሺ አምላኬ እባክህ 10 ሳንቲም ስጠኝ። እሺ ልጄ እሰጥሃለሁ። 10 ደቂቃ ብቻ ጠብቀኝ። እንዴ ማሙሽ እናቴ የለችም እንዴ? እናቴ ብትኖር ሊቀዝሙብኝ ነበር። እሺ ተማሪዎች የዛሬ ፍሬዎች የነገ አበቦች እንዴት ናችሁ? ዛሬ አንድ ቀለል ያሉ 3 ጥያቄዎች አዘጋጅቼላችኋለሁ። ቀለል ያሉ ናቸው፣ ሁላችሁም ትመልሷቸዋላችሁ። ያው በዓለማችን ላይ ስንት ሀገሮች አሉ? በጣም ጥሩ ጎበዞች። ልክ ነው። እሺ አሁን የሚመሩት የኢትዮጵያ ጠቅላይ ሚኒስትር ማን ናቸው? ስማቸው ማነው ስሙ? በጣም ጥሩ ጎበዝ። እሺ አሁን የመጨረሻ ጥያቄ 5 ሲደመር 2 ስንት ይመጣል? እሺ ወንድ አበዛው። እሺ አንቺ 52። በጣም ጥሩ ያላችሁ። በቃ መንግስት ደሞዝ እስኪጨምርልን ድረስ በዚህ ድድብናችሁ የምትቀጥለው ይሆናል። በቃ ወይኔ ማዬ ዶክተር ልሞት ነው። አይዞሽ ቤቲ ተረጋጊ። ወይ ደግሞ ምጡን ቀንሶ ለአባቱ የሚያደርግ ማሽን አለን። ወይ ምጡን ለልጁ አባት እንቀንስ። ምን ይመስልሻል? ምን ትላለህ አንተስ? አዎ ዶክተር ይሁን። ኧረ ቀንስልኝ፣ ወደ እሱ አድርግልኝ። ያው የሆነ ያህል ቀንስና አድርገው። በቃ ምን ማድረግ ይቻላል? እሺ አሁን 25% የሚሆነው ምጥ ወደ አንተ ልከነዋል። ምንም እየተሰማኝ አይደለም ዶክተር። መልካም እሺ 50%ን ወደ አንተ አደርገዋለሁ። አሁን 50% አድርገዋለሁ። ኧረ ምንም የለም ዶክተር። ቆይ አንዴ ጓደኛዬ ነው ላውራው። ሄሎ ናቲ። ወዬ ዳኒ። አረ ምንድነው? ኩላሊቴ ሊፈነዳ ነው፣ አልቻልኩም። ወይኔ እያመመኝ ነው። ምን ትናንትና ምን በልተን ነበር? ወይኔ አሁን ነው የጀመረኝ እኮ። ምን ይሆን ናቲ? ዶክተር 75% አድርገው። ምንም እየተሰማኝ አይደለም። አረ ወይኔ አረ ጀመረ እንዴ ዶክተር እንደው 100% አድርገው። 100% አድርግልኝ። ወይኔ አንተ። አቤት። አንድ ተማሪ ከሆነ በኋላ እንዳይገባ ነግሬያለሁ። እሺ ጌታዬ። ቁሙ። አንተ ትቀራለህ፣ ሌሎቻችሁ መግባት ትችላላችሁ። ግቡ። አንተ ሰውዬ ስንቴ ነው የምነግርህ? አንድ ተማሪ እንዳይገባ ብያለሁ ነበር። አሰማም እንዴ? አንድ ተማሪ አይደል ያሉኝ? ያው አንድ ተማሪ እኮ ነው ያላስገባሁት።